ያንተ ታለንት ምንድነው? ድምጽ። ስለዚህ ድምጻዊ ለመሆን ጉጉት አለህ ማለት ነው። የትኛውን ድምጻዊ በጣም ታደንቃለህ? እሱ ባለው ይታየው። የምትጋብዘን ነገር ካለ ጸሎቴ ቢሆን ለወረት ኮዱሩ ቢሆን የምነት ማረገኝ በደል ጥፋቴን ሳታይ አባይን ጠርተህ ከዱር ሰጠኝ ከፍ ያለ ወንበር ሲኖረኝ እንዲህም በጎነት ባረከኝ በእጅ በረከት ያንተ ቤት ወደፊት የምቆም ሰው አይደለሁም ግን ፍቅር ነው ፍቅር መጠጥ ቤት ቁጭ ብሎ ብርጭቆ ይዞ እኮ ቅዳሴ እያሰበ የሚያለቅሳል። የትናንት የቆመው ማህሌት፣ ትናንት የቆመው ያስቀደሰው ቅዳሴ፣ ትናንት የጸለየው ጸሎት፣ ትናንት የተቀበለው ስጋው ደሙ፣ ትናንት ያገለገለው አገልግሎት ትዝ እያለው በባቢሎን ወንዞች አጠገብ ቁጭ ብሎ የሚያለቅስ ልጇል። ያን የጠፋው ልጅ ታስታውሳላችሁ? ከአባቱ ቤት ከወጣ በኋላ ከአሳማ መንጋ መሃል ቁጭ ብሎ የአባቱን ቤት አሰበ። ከአሳማዎች አጠገብ በዚያ ተቀመጠ። የአባቱን ቤት ባሰበ ጊዜ ምን አለ? ጴጥሮስም እንደዚህ። ጴጥሮስ ደግሞ ሐሙስ ዕለት ጌታን አልክድም ብሎ ፎክሮ መጨረሻ ላይ እሳት ሊሞቅ ቁጭ አለ ከአይሁድና ከሮማውያን ጋር። እዛ ቁጭ ባለበት 3 ጊዜ ካደው። ሶስተኛ ላይ ክርስቶስ ቀና ብሎ አየው። ሲያየው ኢየሱስ የተናገረው ቃል ትዝ አለው። ቅዱስ ጴጥሮስ እሳት በሚሞቁ አይሁድ አጠገብ በዚያ ተቀመጠ። የክርስቶስን ቃል ባሰበ ጊዜ ምን አለ? አለቀሰ። እኛ አሁን የትኛው ወንዝ አጠገብ ነው ያለነው? እሳት ዳር ነው ያለነው እንደ ጴጥሮስ? እንደ ጠፋው ልጅ ከአሳማ ጋር ነው ያለነው? ወይ እንደ ባቢሎን ወንዞች አጠገብ በኃጢአት ወንዝ አጠገብ ነው? ብቻ እዚያ ሆነን ቤተክርስቲያን ስናስብ እናለቅሳለን። ከዚያ ምን አደረጉ? በሀያ ዛፎቿ ላይ መሰንቆቻችንን ምን አለ? ሰቀልን። እኛስ የሰቀልናቸው መሰንቆች የሉም? በጣም በኃጢአት ሲበዛ እኮ መሰንቆ ተሰቅላል። የጸሎት መጽሐፋችሁን አላስቀመጣችሁ? ከዚህ በኋላ አልጸልይበትም ብላችሁ በፊት ጸልየን መጽሐፉ አልበቃ ብሎን ባለ 53ቱ ባለ 88ቱ ከዛ አርጋኖን ከዛ ድርሳነ ሚካኤል ደግመን 7 አቡነ ዘበሰማያት ካላልን ጸሎት መጸለይ ማንችል የሚመስለን ሰዎች አሁን ለደቂቃ አባታችን ወይ ለማለት አቅማተን ከባቢሎን ወንዞች አጠገብ ተቀምጠን ማለት ነው። በኃጢአት ውስጥ ሆነን እንዚራት ይነሰቀልና አለ መሰንቆቻችንን ሰቀልን። ብዙ እኮ ስራ ያቆሙ የጸሎት መጽሐፎች አሉ። ታጥፎ የተቀመጠ ነጠላ የለም ድሮ የምታስቀድስበት የነበረ። አሁን የባቢሎን ወንዝ አጠገብ ሆነ። አሁንማ እንዴት ብዬ ነው የምሄደው ቅዳሴ? አሁን በዚህ በረከሰ ሰውነቴ በዚህ ህይወቴ እግዚአብሔር ፊት ልቆም እንደ ድሮ ላገለግል ብለህ የምትሰቅለው መሰንቆል መሰንቆ ሌላ። እኛ ራሱ እኮ መሰንቆ ነን በነገራችን። አባ ጊዮርጊስ አንድ በጣም የሚደንቅ ጸሎት አለው በእውነት። እኔ አማርኛ ጸሎት ሆኖ ብትሰሙት እንዴት ደስ ይላል። ምን ትረባሁ ለመሰንቆ ጥሩ ለእማልቦ ዘይሰነቆ ይላል። መሰንቆ የሚመታው ከሌለ ምን ይጠቅማል ተሰቅሎ ይላል።